አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ ደህና ነኝ፣ ሰላም ነኝ፣ አማን ነኝ። እናንተስ እንዴት ናችሁ? ተናፍቃችኋል። ሀቂቃ በጣም ነው የተናፈቃችሁት። እኔም ጠፍቻለሁኝ። ከ3 ወር በላይ ይሆነኛል ቪዲዮ ከሰራሁኝ። ኢማም 1-2-3 ቪዲዮዎች ሰርቷል። እሱም ከወጣ ቆይቷል። አሁን ታም በኋላ እንመጣለን። ዩቲዩባችንን አሳድጉልን፣ ሰብስክራይብ አድርጉ፣ ሼር አድርጉ። አንጠፋም ኢንሻአላህ። ዛሬ ብቅ ብያለሁኝ። ኢማምም ያው ተይዞ ከሳውዲ አረቢያ እንደ ታስሮም ኢትዮጵያ እንደገባ ገብቶም ደግሞ ሌላ ሀገር እንደሄደ ሁላችሁም ታውቃላችሁ። ዩቲዩብም ሰርቶላችኋል። እኔ እና እሱ ያው ተተለያየን 2 ዓመት ከ4 ወር ከ5 ወር ሆኖናል። ያው ተነፋፍቀናል። እኔ ናፍቆኛል። ኢማም ለኔ መልካም ባል ነው። የልጆች አባት የሸጋ አብዱልመጂድ አባት የሸጋ ሪድዋን አባት ኢማም ነው እና ውዱ ባሌ በእንዳጠፋ ብዙና ቶሎ ማለት ነው ስራ አለበት ቦታ ላይ ሁነህ ስራ እና ባሌ አሁን ይሄንን ዩቲዩብ ሰብስክራይብ 50 ሺህ ተገባ እኔ ባሌ ጋር እሄዳለሁ ማለት ነው። ስለዚህ ባላችሁን የናፈቃችሁ ሰዎች ሰብስክራይብ ያደርጋችሁ 50 ሺህ ታስገባችሁኝ እኔ ቀጥታ ባሌ ጋር ዱባይ እሄዳለሁ ማለት ነው። ፕሮሰስ ጀምራለሁ ማለት ነው 50 ሺህ ከመግባቱ በፊት። ስለዚህ ዱአ አድርጉልኝ ማለት ነው። ለልጆቼ ለቤተሰቦቼ ሰላም እንዲገባ ያው እንደምታውቁ ክስት ብያለሁ። ከስቻለሁኛ በጣም ከስቻለሁኝ። ናፍቆቱን መሰለኝ እና ዛሬ ውዱ ባለቤቴ የምወደው የማፈቅረው የልጆች አባት የስደት ስጦታዬ ነው እሱ ለኔ ማለት ነው። ከጤናዬም አንጣር ከሁሉም አንጣር ኢማም ለኔ ትልቅ ነገር አድርጎልኛል። በህይወቱ አስደስቶኛል። 7 ዓመት በህይወት በቃ ስንቀመጥ በትዳር ውስጥ ቃል ለኔ ጥሩ ባል ነው። በቃ ጥሩ ባል ማለት ነው። ጥሩ ባል ከምንም ሳይቀር በአይኔ በፊቴ የሚያውቅ የሚረዳኝ ባል ነው እና ዛሬ ደግሞ ካለበት ሀገር ስጦታ ተልኮልኝ ስጦታዬን ላሳያችሁ ነው። እዩት ማለት ነው። ትወዱታላችሁ ኢንሻአላህ። የእናንተ ደስታ እናንተም ተደሰቱ፣ እኔም ደስ ብሎኛል። እኔንም እንኳን ደስ አለሽ በሉኝ ማለት ነው። የዛሬው ኢማም የላከልኝ ስጦታ በጣም ቆንጅዬ ነው። ያው አንዳንድ ጊዜ ታውቃላችሁ እኔ አይቃ ልጆቼ ታውቃቸዋላችሁ እስካሁን ድረስ ብርድ ሲመጣ ለልጆቼ ለባሌ ነበር ስጦታ እንደዚህ የምገዛው። ለመጀመሪያም ጊዜ የዛሬ ዓመትና ዘንድሮ ነው እንግዲህ የዙ ብቻዬን ሁኜ ጃኬት እኔ ገዝቼ አላውቅም። ሀይቃ እንደዚህ ገዝቶልኛል ካሁን በፊትም አብዱልመጂድ እየነብሰጡ ሆኜ አሁን ደግሞ ካለበት ሀገር የነሱ ስጦታ ገዝቶ ላከልኝ ማለት ነው። ይሄው እንደምታዩት ቆንጆ ነው። እስኪ ለብሼ ላሳያችሁ ኢንሻአላህ። ለብሼ አያችሁት ልጆችዬ ኢማም የላከልኝ ስጦታ ነው። ይሄ ካለበት ሀገር በጣም ያምራል። ሰርፕራይዝ አድርጎኝ ነው ሀቂቃ። ሰዋፍ ፈርቶ ምናምን ሰዋፎቹ ቁጥሬን ሰጥቶ ያው ሞቃው ነው እንኳን በፊት ላኪልኝ ብሎ እንዳጋጣሚ ልኬለት ነበር። ዛሬ ግን ሰዋኩ መጥቶ እንደዚህ ሰርፕራይዝ አድርጎኛል። ደብታው ያምራል የሚያምር ነው። በደስታ ብቻለሁ ማለት ነው። በቃ ደስ ብሎኛል። ከምንም በላይ ደስ ብሎኛል ውዶችዬ። እኛ እኮ ትንሽም ነገር ቢሆን ያስደስተናል ማለት ነው እና እኔ በጣም ተደስቻለሁኝ። በጣም የሚያምር ጃኬት ነው። ቆንጆ ጃኬት ነው። እንደምታዩት ፍልቅልቅ አድርጎኛል። ቆንጆ ነው፣ ያምራል። ያው ትንሽ በጣም ነው የሚሞቀው። የሚገርማችሁ ነገር ወላሂ ጭንቅንቅ ነው የሚያደርገው ማለት ነው። ጭንቅንቅ ነው የሚያደርገው። ይሄ እንደ አዲስ ፍቅር ጭንቅንቅ ነው የሚያደርግ ማለት ነው እና በጣም ወድጄዋለሁኝ። አመስግኑልኝ፣ መርቁልኝ እላቸዋለሁኝ። ይህን ይመስላል አለሁ ለማለት ያክል ነው። ቲክቶክ ላይ አለሁኝ። ቲክቶክ መንደር የወጣሁት አንዳንድ ልጆች ብዙ ከዚህ በፊት እኔና ኢማም ተጣላን ምናምን ነገር ብለን በሰራነው ቪዲዮ ሬድዋናን ባረገዝኩ ሰዓት ያንን ይዛችሁ ቲክቶክ ላይ እነዚህ ነው ትላችሁ ብዙ አስተያየቶች መጥተዋል። ግን አመሰግናለሁኝ። እናንተም የተነገራችሁትን ነውና ማለት ነውና
በዙ አጋጣሚ ደግሞ ባልሽ ፈቶሻል፣ ባልሽ አግብቶብሻል፣ ባልሽ እንደዚህ ነው፣ ባልሽ እንደዚህ ነው እያላችሁ ትጥፉልኝ ያላችሁ ማለት ነው። እሱ የኔ ህይወት ነው፣ የእናንተ ህይወት አይደለም፣ አያገባችሁም ማለት ነው። እንዲሁም ደግሞ ቪዲዮዬን እየቆራረጣችሁ መጥፎ ነገር ፖስት እያደረጋችሁ የምትጽፉ አይሞቀኝም፣ አይበርደኝም። እኔ ነኝ ማለት ነው። እኔ ነኝ እንደዚህ በቃ እኔ ነኝ። እኔ በራሴ ዓለም የምኖር ነኝ፣ በራሴ የተዝናና የምኖር ነኝ፣ በራሴ ኮንፊደንስ የምኖር ሰው ነኝ እንጂ ኢማም ስላገባ እኔ አልሞትም፣ ኢማም ስለተወኝ እኔ አልሞትም፣ ኢማም ሌላም ስላገባ አልሞትም ማለት ነው። በቃ ካለው ይኖራል ካላለው ይሄዳል ማለት ነው እንጂ እኔ እንደዚህ አይነት ስሜት እንዲሰማኝ አታድርጉኝ ውዶችዬ። ወንድ ልጅ ዱባይ ገባ ማለት አገባ ማለት አይደለም። እና ያንን ስሜት ለምንድን ነው የምታመጡብኝ? ለምንድን ነው የምታስለቅሱኝ? ምን ታይቷችሁ ነው? ኢማም ተኔ ውጭ አይኑ አይገለጥለትም ውዶች፣ አይኑ አይገለጥም ማለት ነው። እና ከልብ አመሰግናለሁ ስለተከታተላችሁኝ። የቲክቶኬንም ሊንክ አስቀምጥላችኋለሁ። በቅርቡ ስራ ጀምራለሁኝ ኢንሻአላህ። 10,000 ተገባሁ በአዲስ ስራ እመጣለሁኝ ቢስሚላህ ተዓላ። ሰብስክራይብ ውስጥ ምንድነው የቲክቶክ ሊንኬን አስቀምጥላችሁ አለሁኝ። ፎሎ አድርጉኝ ማለት ነው። ኢንሻአላህ አዲስ ስራ ልመጣ ስላሰብኩ ነው። መዳም ኩሽናም ቢሆንም ችግር የለውም። እኔም እንደዚህ ፏ ሽብርቅርቅ ብዬ አምሮብኝ እየኖርኩ ነው። አልሐምዱሊላህ። ውድ ባሌ የሸጋ አብዱል መጂድ አባት ኑርልኝ፣ ባለበት ሰላም ብዝዝት ብሎ አላህ በኸይር ነገር እንደሚያገናኘን ተስፋ አለን ማለት ነው። ሌሎቻችሁም አይዟችሁ፣ ተጽናኑ። እኔ አለውኝ ውዶች፣ አለውኝ እንዳታስቡ፣ አለውኝ ማለት ነው። ሳይከፋኝ አለውኝ አልሐምዱሊላህ። ቀብረር ብዬ ማለት ነው፣ ኮራ ቀብረር ብዬ አለውኝ እንዳታስቡ። የዛሬው ቪዲዮ ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።